ወደ ቤት ተመለስ። በሰው መሃል ሆነህ ብቸኝነት ይሰማሃል? ሁሉ ነገር እያለህ ግን በውስጥህ የሆነ ያልሞላ ነገር አለ? ወዳጄ ሆይ ያ ባዶነት የቁስ እጥረት ሳይሆን የፈጣሪ መራቅ ነው። ዛሬ ለጥበብ ለህይወት በተሰኘው ዩቲዩብ ቻናላችን ለምን እንዲህ እንደሆንክና መንገዱ ወዴት እንደሆነ እንነጋገራለን። ለምን እንዲሆንክ? ምክንያቱስ? ዛሬ ሰላም የራቀህ ጭንቀት የወረሰህና ጸሎት የከበደህ በሆነ አጋጣሚ አይደለም። ከመነሻው ከህይወት ምንጭ ስለራክ ነው። ልክ እንደ ወንዝ ከባህር ሲለይ እንደሚደርቅ አንተም ከፈጣሪ ስትለይ ነብሰ መድረቅ ጀምራለች። ቅዱስ ያዕቆብ ዘስሩግ እንደሚለው ሰው ከእግዚአብሔር ሲለይ ብርሃንን እንደራቀው ቤት ይሆናል፣ ጨለማ ይወርሰዋል፣ ተስፋ መቁረጥም ይነግስበታል። ኃጢአትን እንደ ተራ ነገር ማየት የጀመርከው በሰው ላይ መጨከን የቀለለ ፍቅር የጠፋብህ እግዚአብሔር ካንተ ስለራቀ ሳይሆን አንተ ፊትህን ከሱ ስላዞርክበት ነው። የዚህ ርቀት ጉዳቱ ምንድነው? ከእግዚአብሔር ርቆ መኖር ማለት ያለ መከላከያ ግንብ በጥላት ፊት መቆም ማለት ነው። የውስጥ ሰላምን ታጣለህ። ዓለም የሚሰጥ ደስታ ለደቂቃ ነው፣ ሲያልቅ ደግሞ የባስ ባዶነት ይተዋል። ትታወካለህ፣ ትርጉም የሌለው ሩጫ ትወጣለህ፣ ግን የትም አትደርስም። የነፍስ ሞት ይከተላል። በመጽሐፈ መነኮሳት ላይ እንደተነገረው ትልቁ ቅጣት እግዚአብሔር አይዞህ የሚልበት ድምጽ ሲጠፋ ነው። በገዛ ፈቃድ ከገነት እንደወጣው እንደ አዳም በምድረ በዳ ትባዘናለህ። መፍትሄው መመለስ። ተመለስ። ግን ወዳጄ አንድ የምስራች አለኝ። እግዚአብሔር አንተን የረሳ ቢሆን ኑሮ ዛሬ ይህን ድምጽ እንድትሰማ አያደርግህም ነበር። መመለሻ ዛሬ ነው። ተስፋ አትቁረጥ። በጣም ርቅ ያለው ቆሽሻለው አትበል። ቅዱስ ይስሐቅ ሶርያዊ የሰው ኃጢአት እንደ አንዲት ፍኝ አሸዋ ነው፣ ወደ ባህር ቢጣል ባህሩን አያደፈርሰውም፣ የእግዚአብሔር ቸርነት ደግሞ እንደ ባህር ነው ይላል። ተንበርከክ። ብዙ ቃላት አያስፈልጉህም። ጌታ ሆይ ማረኝ፣ ተመለስኩ በለው። ንስሐ ግባ። ፍቅሩን አስብ። እሱ የሚጠብቅህ በበትር ሳይሆን በተዘረጉ እጆች ነው። ልክ እንደ ጠፋው ልጅ አባት ሩቅ ሳለ አይቶ ሊቀበልህ ይሮጣል። ዛሬ የመጨረሻው ቀንህ እንደሆነ አስብ። ተመለስ። የነፍስህ ባዶነት የሚሞላው በፈጣሪ ብቻ ነው። ተመለስና ያጣኸውን ሰላም አግኝ። ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ለጓደኞቻችሁ ለቤተሰቦቻችሁ ሼር ማድረግ እንዳትረሱ።